ዛሬ ወደ አንድ ቤት ይዘናችሁ እንሄድና በእጅጉ የሚማርክን የተባረከ ስፍራ እናስጎበኛችኋለን። ይህ መኖሪያ ቤትም በምድራችን ላይ ከነበሩ በእጅጉ ከላቁ ሰዎች መሃል አንዱ የነበሩት ታላቅ ሰው ቤት ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤት። የተወዳጁ መሪያችን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤት ሞዴል ከጥቂት ጊዜያት በፊት የሳውዲ አረቢያ መንግስት በሐዲስና በተለያዩ ታሪኮች መሰረት ያስገነባው ቤታቸው ሞዴል ይህን ይመስላል። ዓላማውም በመላው ዓለም ላይ የሚኖሩ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወዳጆች መጥተው የሁለቱ ዓለም መሪ የሆኑት መሪያችን እንዴት ያለ ቀለል ያለ ህይወትን ይኖሩ እንደነበረ እንዲያዩት ማድረግ ነው። እኛም ይህንን ቤት ሄደው መጎብኘት ለማይችሉትና እስካሁንም ላላወቁት ይህንን የተባረከ ቤት የማሳየት ኃላፊነት እንዳለብን ስለተሰማን በዚህ መልኩ ይዘነው መጥተናል። አብራችሁን ቆዩ። ከመጀመራችን በፊት ግን ሰብስክራይብ